ጋይስ እንዴት ናችሁ? የኛ ውድ ተመልካቾቻችን እንዴት ቆያችሁልን? ዛሬ የምንገኘው እንግዲህ በአራተኛው አምስተኛ ቀናችንና በአምቦ ማለት ነው። ዛሬ ደግሞ የምናሳልፈው ቆይታችንን እናሳያችኋለን። ብዙ ቦታ እንሄዳለን ምናምን ካፌዎች ምናምን እንሄዳለን። እስከ መጨረሻው አብራችሁ ሆኑ ማለት ነው። ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ እንዳይረሳ ላይክም ማድረጋችሁን ጀምሩልኝ ማለት ነው። እንግቡ ነው ማለት ነው። ኢትማ ከተማውን ጎ እስከ መጨረሻው አብራችሁ ሆኑ። ከጓደኞቼ ጋር ልታስጠቀብኝ ነው። እንደማስጠቀምሽ ቺፕስ አይጠፋም። እግዚአብሔር እኔ ብዬሽ ነበር እኮ እንዲህ ነው ባለሽ አሁን እዛ ሽሮ ጠግቤ ዳላይ ሆኖ እንዴት እንደሚያም ብታይ ዛከረ አታውቂውም ያለች አይባይ ማለት ነው። ይስቃል ይህ ፍራ ፒክቸር አቋየው ልጁ ቤከን ስንማር አንድ ላይ ተቀረቀ ሰውዬና አይቶኝ እንታዩ የለም ትልቅ ነው እንጂ ልጁ እኔ ይሄን ብቻ ነው ያላወቅሁት። ይቅርታ አድርጊልኝ። ምን ራሱ እንጃ ይሄን በላቸው ነው ማልገለሽም እንዴ ሽሮ አበላሽ ትንሽ አበላሽ ነው እኔ ደግሞ ርቦኝ ነበር በላው። እኔ አስጠላኝ ሽሮ አስጠላኝ። ቤተሰብ ለዛ ማለት ነው። በቃ ሀሳቤ ምንድን ነው? ለፈይሳ ደውል ወፍሬ ምናምን ልገባ ነው መወፈር ፈልጋለሁ። የፈይሳን ስልክ እየበላሁ ነው የምላችሁ። ገና ቤት ደግሞ ገብተሽ ትከሻለሽ። አልከሳም። ፕሮቲን ምግብ አቮካዶ ምንድን ነው የፈይሳ ምን እያዘጋጁ እንበላለን አንድ ላይ። የፈይሳ ስልክ ደውልለት እንጃ አላውቅም አለ አንዴ ስልክሽ ላይ እና አሁን ያለነው አትላስ ካፌ ነው። አሪፍ ነው። እና ወደ ቤተሰቦች በጣም ያሰብናቸው ቦታ ለመሄድ ስንሞክር 50 ብር ስንት አሁን ልትሄጂ ነው እንዴ? አንቺ እየደወሉብኝ ነው ጌታን። አሁን እንጂ አልቆይም። አሁን እዚህ ጋር ብቻዬን
ትነሽ ልትሄጂ አይደብርሽም እንዴ አንቺ? እና ምን ላድርግሽ ታዲያ? እኔ እኮ ሀሳቤ ላይ ነው የምንወጣው። ገና አንቺ ቪዲዮ ይቀር ገና እየተንጠራጣሽ በልተን እኮ ነው የምንወጣው። በቃ አንዱን አስቀሪ አንዱን። ለምን ብር እኮ ነው የወጣበት። እናቱ ስንት ነው? 600 ምናምን 700 ምን አለብሽ? እኔ ደግሞ እሺ ምናምን እንብላ። ቺፕሱ ደግሞ ማለት ነው አይጣፍጥም። ድንቹ አይጣፍጥም። ገና እየተሽቀራጣሽ እየፈላሽ እሺ እንዴት ነው የምላቸው? እዛች መጣው ማለት እንዴት ነው? ትናንትና ካፌ ጋብዝሻለሁ ብሎ ባይነግሩኝ ይሻል ነበር እኮ። አሁን እንዴት ነው እንደዚህ እዚህ ጋር ደርሷል። ጌታ ምስክሬ ነው። ሚሽሮም ባልበላ ምንም ማድረግ አይችልም ሴትዮ።